ዝቅታ ላይ ያለ ነገ ከፍታ ላይ ይገኛልና ዛሬ ዝቅ ብሎ ስፖርት የሰራ ነገ ከፍ ብሎ አይዋ ስራ ካሜራው ግን ፊትህ ምን እንዳስመሰለው አጣቆረሙና ሙቀቱ ራሱ በጣም ከባድ ነው እላችኋለሁ ውዶቼ እና በተረፈ ስሩ የሚሰራ ሰው ደግሞ እናበረታታ አብሽሩ አይዟችሁ እገዛ የምትፈልጉ ሰዎች ደግሞ አብሽሩ ባለና አቅም ባለን ንቁት ባለን በመልካምነት ማለት ነው ማንኛውም ሰው ስለዚህ ራሳችሁን ሁኑ ለምሳሌ ዩቲዩብ ለማስከፈት የሆነ ገንዘብ ከፍላችሁ ብታስከፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሳር ፋሚሊ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አለን አልহামዱሊላህ ሁሉ ሰላም ነው ወይ ከኛ ጋር ሁሉ ሰላም ነው አልহামዱሊላህ ሳላ ቲማቲሙ ደረቀ እኮ ሙቀቱ ነው ሱብሃንአላህ ቴምሩ ግን በሚገርም ሁኔታ ተመቸው ግን እንትኑን ናአና ያጣፋ ዝጋ የተተከለው የሚሸተው ነገር ምንድን ነበር ስሙ ሬት ችግር የለውም ሙቀት ይቋቋማል እኮ አይ ይሄ የሚሸተው ነገር ፋሚሊ እንዴት እንደምን እና እንዴት ናችሁ ልኙዶቼ ፍቅሮቼ ማሮቼ እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ሁሉ አማን ነው ወይ ከናንተ ጋር ከኛ ጋር ሁሉም ሰላም ነው ሱብሃንአላህ ሙቀት እንዴት አደረጋችሁ ከኛ ጋር ሙቀቱ ሊገለን ነው እና እንዴት ናችሁ ደህና ናችሁ ወይ ይሄ ሳሩ እንኳን ቀን በቀን ስለሚጠጣ ወላይ ሲያምር ማለት ነው ግን በቃ ቴምሩ ሱብሃንአላህ ማሻአላህ ተባረከ ረህማን እና እንዴት ናችሁ ደህና ናችሁ ሁሉን ነው አለን ለምታበረታቱ ልጆቼ ውዶቼ በጣም ነው ማመሰግነውና በቅርቡ ደግሞ ዋንኬ ያስገቡን ስንወዳችሁ ዋንኬ በቅርቡ አስገቡንና ሳንችል ትሰራላችሁ በርቱ ጠንክሩ የሚሉን ሰዎች ምን ተላላቡይና ልክ እንደዚህ ማለት ነው ኤው የኔ ባል እንግዲህ እንደዚህ እየሰራ ነው ምን እያረክ ነው አይሁት ወላሂ ይሄ ሳሩ ስለበቀለ ሳሩ ነው ያሳምረው ሳሩ ነው ያሳምረው እና የሳሩ ውበት ስለቀማ እያነሳው ነው ሳላ ይሄንን እንግዲህ ገና ብዙ አለብኝ ለማጠደው እየነቀለ ነው የሳሩን ውበት ስለቀማው ማለት ነው ሳር መንከባከብ ራሱ ይከብዳል ቤተሰብ ሳር መንከባከብ ይከብዳል ወላሂ ይከብዳል እና ቀን በቀን ካልጠጣ ይደርቃል አሁን ይሄ ቀን በቀን ስለሚጠጣ ይሄ እንዲታባቱ እንደውም በካሜራው አያምርም ሳሩ አይገርምም እና ውዶቼ ዋንኬ አስገቡን በቅርቡ እዛ ጋር ደግሞ ይሄው እያጠጣን ነው ማዶ ላይ ማለት ነው በቃ እዚህ ጋር እያጠጣን ነው ዋንኬ አስገቡን ስንወዳችሁ በቅርቡ እና ኢንሻአላህ ቃሌ ነው ደግሞ በእናንተ ስም እዛ ይዛጋሉ ነፍ ሰው አለ እዛና ኬክ አይቶ የማያውቁ ለነሱ በእናንተ ስም አበላለሁ ዋንኬ ካስገባችሁኝ ወላሂ እና ዋንኬ አስገቡ ይወዳችሁ ኬክ ቆርሳለሁ በእናንተ ስም በፋሚሊዎቼ በመልካም ፋሚሊዎቼ ስም ማለት ነው ኢንሻአላህ እና በቅርቡ ዋንኬ ያስገቡን ለምታበረታቱን ደግሞ እናመሰግናለን ቆይ ሳላ እኛ ምንም ነገር ሳንችል ትችላላችሁ እናንተ ጀግና ናችሁ ጎበዞች ናችሁ ለሚሉ ምን ትላለህ በጣም ነው ማመሰግናችሁ እና እናንተም ጀግና ናችሁ የመበረታታ ሰው ራሱ በጣም ጀግና ነው በጣም በዛት አብሽሩ ትችላላችሁ ጎበዞች ናችሁ ጠንካራ ናችሁ ለምትሉን ያማናቀው ለምታሳውቁን እናመሰግናለን እና ደግሞ ዋይፋይ ኑሯቸው ጊዜ ኑሯቸው በቃ እንደውም እውቀቱ በተሻለ ነገር እውቀቱ ራሱ ኑሯቸው ለሚቀመጡ ዝም ብለው ካንዱ ቤት ለሚሉ ዝም ብለው የማንንም ፊልምና ድራማ ለሚያዩ ሰዎች ምን ትላለህ እኔ በበኩሌ ሰብስክራይብ ቢያንስ ሞኔታይዝ ሆናችሁ ሂዱ የማዳም ዋይፋይ በነፃ የምትጠቀሙ እኔ ዳታ ሞልቼ ነው የምጠቀመው በነገራችን ላይ ከዛ ዳታ ሞልቼ ሁሌም እንዴት ብሬን እንዴት ለሰው ማያቻ እንዴት ድራብ የሆነ የማይረባ ነገር ለማያቻ ቲክቶክ ለማያቻ እንዴት ዳታ ሞላለሁኝ ማንንም ለማያቻ ብዬ ነው እኔ ዩቲዩብ የከፈኩት ማለት ነው ገንዘቤ በጣም ስላናደደኝና እናንተ ገንዘባችሁ ስላልወጣበት ነው እንጂ ዋይፋይ እኔ በፊታው ምንም አይመስለኝም ነበር ዱባይ እንደነበርኩ ለምን የሰው ዋይፋይ ስለሆነ የምጠቀመው ማዳሜ ማለት ነው ስለዚህ ዝግን ስትሆኑ በራሴ ዋይፋይ በራሴ ዳታ ገዝቼ ምናምን ስለሆነ ደግሞ 173 ሪያል መግዛት ማለት ከዛ 300 ምናምን ብር በቃ በወር ዳታ እንሞላለን ማለት ነው ያንን ሞልቼ እንዴት ከአንድ ሺህ ብር ደሞዝ ላይ እንዴት ይሄን ያክል አነሳለሁ የሚለውን አስቤ ነው ስለዚህ ውዶቼ ማሮቼ ስሩ ዋይፋይ ምንድነው ዩቲዩብ መክፈት ማትችሉ ልጆች አስከፍታችሁ አሰሩ ስሩ ከዛ ሞኔታይዝ ናችሁ ሀገራችሁ ግቡ ሀገራችን ስንገባ እንሰራበታለን እዚህ ምናልባት የራሳችን ቢዝነስ ስንከፍት ለምን ሸቀጣ ሱቅ አይኖርንም እሱን እናስተዋውቅበታለን እና ስለዚህ እየከፈታችሁ ሂዱ ስሩ ከመስራት ወደ ኋላ አትበሉ መስራት የሚያሳፍር ነገር ምንም ነገር የለም ዛሬ ዝቅ ብሎ የሰራ ነገ ከፍ ይላል ዛሬ በቃ በዝቅታ ላይ ያለ ነገ ከፍታ ላይ ይገኛልና ዛሬ ዝቅ ብሎ ስፖርት የሰራ ነገ ከፍ ብሎ አይዋ ስራ ካሜራው ግን ፊትህ ምን እንዳስመሰለው
አጠቆረሙና ሙቀቱ ራሱ በጣም ከባድ ነው እላችኋለሁ ውዶቼ። እና በተረፈ ስሩ የሚሰራ ሰውን ደግሞ እናበረታታ። አብሽሩ አይዟችሁ። እገዛ የምትፈልጉ ሰዎች ደግሞ አብሽሩ። ባለን አቅም ባለን እውቀት ባለን በመልካምነት ማለት ነው ማንኛውም ሰው። ስለዚህ ራሳችሁን ሁኑ። ለምሳሌ ዩቲዩብ ለማስከፈት የሆነ ገንዘብ ከፍላችሁ ብታስከፍሉ ራሱ ምንም ማለት አይደለም። ለምን ነገ ጧት ታተርፉበታላችሁ። በቃ ያኔ ለቤተሰብ ስንልክ እዛ ለምናጠፋው ነገር ምንም መስሎ አይታየንም። ያም ሰው ደግሞ በቃ ምንም ነገር ሳይመስለው የሆነ ነገር በቃ ገንዘቡ ይጣፋል ምናምን። እኛ ግን ከሰራንበት ራሳችንን ስንሆን ነው ቤተሰብ መርዳት የምንችለውና ቤተሰቦቻችንን በሰፊው ለመርዳት በሰፊ መስራት አለብንና የፈለጉትን ነገር ለማድረግ ቤተሰቦቻችንን እነሱ የፈለጉትን ነገር እንዲሰሩ ማድረግ አለብን። ያኔ እኛ መስራት አለብን። መጀመሪያ እኛ መለወጥ አለብን። እኛ ሲሆነ ነገር እንትን ስንል ነው ሌሎች መርዳት የምንችለው። እስኪ ሩጥ እንደምሳሌ ልክ እንደዚህ ውሃ ማለት ነው እንደዚህ ሳር አይዋ እንደዚህ ሳር የሙዩ ምናምን ምክር ጠጡ። እና ሁላችሁም ስሩ ለማለት ያክል ነው። እኔ ዙሮ ዩቲዩብ መስራት የምትፈልጉ ሁላችሁም ስሩ። የሚሰራን ሰው ደግሞ አበረታቱ። ላይክ፣ ሰብስክራይብ፣ ሼር አድርጉልን። ላይቭ ቪዲዮአችንን አጫውቱልን። በዚህ ራሱ አንዲ ትብብር ነው። ቤተሰብ ይሆናችሁ በተለይ ማለት ነው ቤተሰብ ይሆናችሁ ምን ችግር አለው? ላይቭ ቪዲዮአችንን ብታጫውቱልን፣ ቪዲዮ ሙሉን ብታዩልን እንዴት እንደሚሰራም ያሳያችሁ። ስለዚህ አልሙሂም ግን ለማንኛውም ስሩ ነው የምንለው ኢንሻአላህ። እንደዛ አርገህ ይዘርጮ ለሁሉም አይዋ ያልደረሰው ላይ እንዲደርስ እያደረገ ነው። እና ውዶቼ እንወዳችኋለን። በርቱ፣ ጠንክሩ፣ ስሩ። እኛንም አበረታቱን። የሚሰሩ ሰዎችንም አበረታቱ። ሀገራችን ገብተን የራሳችንን ቢዝነስ ከፍተን በራሳችን ማስታወቂያ ራሳችን እየሰራን እንትና ትንሽ የነበሩ የዛሬ 3 ወር 4 ወር 2000 ሰብስክራይብ እና 4000 ሰብስክራይብ ያላቸው ዛሬ ወላሂ 40 እና 50 ሺህ ሰብስክራይብ እያከበሩ የራሳቸውን ቢዝነስ በሰው እያሰሩ አንድ ቦታ ቁጭ ብለው የ400 የ500 ሺህ ብር ማዳም ቁጭ ብላችሁ እቃ እያስገዛችሁ ያላችሁ ዛሬ ተነስተው ነው። በትንሽ ነገር ተነስተው ሞኔታይዝ አድርገው ኢትዮጵያ ስለገቡ ነው። ስለዚህ እናንተ ሞኔታይዝ አድርጋችሁ ሀገራችሁ ግቡ፣ ስሩ ነው የምለው ውዶቼና በተረፈ በርቱ። እንወዳችኋለን። መቼ መቅሪብ ደረሰ። አዛና ለመቅሪብ ኢንሻአላህ። በተረፈ ሰብስክራይብ ሼር አድርጉኝ። እንወዳችኋለን። ሰላም አለይኩም።